አርዕስተ ዜና። መከላከያ ሰራዊት ጀነራል ምግበ ኃይሌ ላይ ያቀረበውን ክስ የትግራይ ሰላምና ጸጥታ ቢሮ ኃላፊነት የጎደለው ነው አለ። አስፈላጊ የሆነ ስለመጣው ፋይዳ መታወቂያ ሊያውቋቸው የሚገቡ 8 ጉዳዮች። በመጀመሪያም የትግራይ ሰላምና ጸጥታ ቢሮ ያወጣውን መግለጫ እንመለከታለን። የትግራይ ሰላምና ጸጥታ ቢሮ የመከላከያ ሰራዊት ብርጋዴር ጀነራል ምግበ ኃይሌን ለፋኖ ድጋፍ ይሰጣሉ የሚለውን ጨምሮ ሌሎችም ያቀረባቸውን ክሶች ኃላፊነት የጎደለው ነው ሲል ወቀሰ። የሰላምና ጸጥታ ቢሮ እሳቱ ባለበት ለማርገብገብ ከመጣር ይልቅ ላጋጠመህ የራስ ችግር ለተግባራዊ መፍትሄ ከመጣር ይልቅ የማይመለከተው አካል በመፍጠርና ጣት በመቀሰር ሰላምና እድገትን እንዳይጸና የሚያደርግ ኃላፊነት የጎደለው ተግባር ነው ሲል ተችቷል። የኢትዮጵያ መከላከያ ሰራዊት በፌስቡክ ገጹ የትግራይ ኃይሎች አመራር የሆኑት ብርጋዴር ጀነራል ምግበ ኃይሌ ግብረ አበራችና አደራጅነት አይዞ ባይነት ዘመቻ አንድነት በሚል ስያሜ ፋኖ በተለያዩ ክልል የዞን ወረዳዎች ትንኮሳ ለመፈጸም ሞክሯል በሚል መግለጫ አውጥቷል። የትግራይ የሰላምና ጸጥታ ቢሮ በምላሹ ጀነራል ምግበ ኃይሌና ጓዶቹ በፕሪቶሪያው ስምምነት መሰረት በጥብቅ ዲሲፕሊን ተገዝተው ስራቸውን የሚፈጽሙ እንጂ ተቃራኒ በሆነ ምንም አይነት እንቅስቃሴ የሌሉና ያልነበሩ መሆኑ ሊታወቅ ይገባል ሲል መግለጫ አውጥቷል። የኢትዮጵያ መከላከያ ሰራዊት መጋቢት 12 2017 ዓ.ም ባወጣው መግለጫ በተለያዩ ክልል የዞን ወረዳዎች ትንኮሳ ለመፈጸም ሞክሯል ያለውን ኃይል ራሱን ፋኖ ብሎ የሚጠራው ጽንፈኛው ቡድን ተደምስሷል ብሏል። የትግራይ የሰላምና ጸጥታ ቢሮ መጋቢት 13 2017 ዓ.ም ባወጣው መግለጫ እንዲህ አይነቱን እርባና ቢስ ዜና መዘርጋት የትግራይ ሰራዊት ለሰላም እየከፈለ ያለውን ዋጋና ልፋት የውሃ ሽታ የሚያደርግና በሰው ቁስል እንጨት ስደድበት አይነት መግለጫ መውጣቱን ከልብ አሳዝኖኛል ብሏል። የትግራይ ኃይሎች አመራር የሆኑት ብርጋዴር ጀነራል ምግበ ኃይሌ ከኢትዮ ፎረም ጋር ባደረጉት ቆይታ እኛ እንደዛ አይደለንም፣ አናደርገውም በፍጹም ሲሉ ምላሽ ሰጥተዋል። የፕሪቶሪያው ስምምነት ተግባራዊ እንዲሆን እንደ ህዝብ፣ እንደ ጊዜያዊ አስተዳደር፣ እንደ ሰራዊት አባላትም በህጉ መሰረት እየሰሩ መሆኑን ጠቅሰው የቀረበባቸው ክስ በማስተባበል እኔ እንደዛ አይደለውም፣ የትግራይ ህዝብ ጥያቄም በግለሰቦች አይወሰንም፣ አግባብ ያለው አደረጃጀት ያለነን ሲሉ ተናግረዋል። በሌላ ዜና አስፈላጊ የሆነ ስለመጣው ስለ ፋይዳ መታወቂያ እንመለከታለን። የህዝብ ተወካዮች ምክር ቤት መጋቢት 21 2015 ዓ.ም የኢትዮጵያ ዲጂታል መታወቂያ ረቂቅ አዋጅን አጽድቆ ኢትዮጵያ ዲጂታል መታወቂያን ከሚጠቀሙ ሀገራት መካከል እንድትካተት በር ከፍቷል። ፋይዳ የሚል ስያሜ የተሰጠው ይህ የዲጂታል መታወቂያ አንድን ሰው በልዩ ሁኔታ መለየት የሚያስችል ነው ተብሎለታል። መታወቂያው በሙከራ ደረጃ ሲተገበር ቆይቶ የአዋጁን መውጣት ተከትሎ በይፋ ተግባራዊ መሆን የጀመረው በአሁኑ ወቅት በኢትዮጵያ ውስጥ በርካታ ተቋማት ለሚሰጡት አገልግሎት የፋይዳ ዲጂታል መታወቂያን በአስገዳጅ ጥቅም ላይ እንዲውል በመጠየቅ ላይ ይገኛሉ። ከፋይዳ መታወቂያ ጋር በተያያዘ ሊያውቋቸው የሚገቡ 8 ወሳኝ ጥያቄ ምላሽ እነሆ። ፋይዳ መታወቂያ ምንድን ነው? የፋይዳ ቁጥር የሚባለው የዲጂታል መታወቂያ ሲሆን ቴክኖሎጂን በመጠቀም የሰዎችን የተመጠነ ግላዊ መረጃዎችን ማለትም የባዮሜትሪክ እና ዲሞግራፊክ በመሰብሰብ አንድ ሰው አንድ ነው በሚል መርሃ እያንዳንዱን ዜጋ በልዩ ሁኔታ መለየት የሚያስችል ስርዓት መሆኑን የብሔራዊ መታወቂያ ፕሮግራም ያስረዳል። በውስጡም መሰረታዊ የግል መረጃ የሚባሉትን ስም፣ ጾታ፣ የትውልድ ቀንና የመኖሪያ አድራሻን ይይዛል። በተጨማሪም ለኮሚኒኬሽን እና ለማረጋገጫ የሚያገለግሉ ኢሜይል እና ስልክ ቁጥርን አካቷል። ዋናው መረጃ ደግሞ ባዮሜትሪክ ነው። ይህም የሁለት አይን፣ የ10 የእጅ ጣቶችና የፊት አሻራን ይይዛል። በአካል ጉዳት ወይም በሌላ ከአቅም በላይ በሆነ ምክንያት ተመዝጋቢው መረጃውን መስጠት አለመቻሉ ከተረጋገጠ በፎቶ ብቻ በመመዝገብ ዲጂታል መታወቂያው ሊሰጠው ይችላል። ፋይዳ መታወቂያ ማውጣት የሚችሉት እነማን ናቸው? በአዋጁ አንቀጽ 16(1) መሰረት የፋይዳ ዲጂታል መታወቂያ
የአንድን ሰው ማንነት ለማረጋገጥ እንደ ህጋዊና በቂ ማስረጃ ተደርጎ ሊወሰድ እንደሚገባ ተደንግጓል። ፋይዳ መታወቂያ በዕድሜም ሆነ በዜግነት ገደብ ያልተደረገበት በመሆኑ በየትኛውም ዕድሜ የሚገኙ ህፃናትና በህጋዊ መንገድ በኢትዮጵያ የሚኖሩ የውጭ አገር ዜጎችም መመዝገብ ይችላሉ። በአዲስ አበባ ከሲቪል ምዝገባ ጋር በትምህርት ቤት መመዝገብ መጀመሩን የተናገሩት አቶ ዮዳሄ ልጆች የልደት ሰርተፊኬት ሲወስዱ በተመሳሳይ ጊዜ የፋይዳ ቁጥር መውሰድ እንደሚችሉ ገልጸዋል። ከ5 ዓመት በታች ለሆናቸው ወላጅ ምስክር ሆኖ ፋይዳ ቁጥር እንዲወጣላቸው ይደረጋል። ልጆች ከ5 ዓመት በላይ ከሆኑ የባዮሜትሪክ መረጃ አስገዳጅ ስለሆነ አሻራቸውን ሰጥቶ የፋይዳ ቁጥር ማግኘት ይቻላል። ከ18 ዓመት በላይ ሲሆኑ ደግሞ ራሳቸውን ችሎ እንዲያወጣው ይደረጋል። ፋይዳ ከሌሎች መታወቂያዎች በምን ይለያል? ፋይዳ መታወቂያ በዋነኝነት ከሌሎች መታወቂያዎች የሚለየው በብሔራዊ መረጃ ወጥነት ያለው በመሆኑ ነው። የምዝገባው እና የቁጥር አሰጣጡ ወጥ በሆነ መልኩ በአገር አቀፍ ደረጃ የሚሰጥ ይሆናል። ፋይዳ የሚለይበት ሌላኛው መንገድ ደግሞ ካርድ አለመሆኑ ነው። የፋይዳ ቁጥር ያለው ሰው መታወቂያ አለው ማለት ነው። ይህን በመጠቀም ከሌሎች ተቋማት ጋር የሚያስተሳስር የመለያ ስርዓት ያለው ነው። ፋይዳ መታወቂያ የቀበሌ መታወቂያን ይተካል። የቀበሌ መታወቂያ የአንድ ቀበሌ ነዋሪዎች የሚለዩበት ነው። የፋይዳ መታወቂያ ደግሞ ከኢትዮጵያውያን በተጨማሪ ስደተኞች ጭምር ኢትዮጵያ ውስጥ እስካሉ ድረስ መውሰድ የሚችሉት መታወቂያ ነው። የቀበሌ መታወቂያ ነዋሪዎች አድራሻ በማረጋገጥ ለነዋሪዎች አገልግሎት የሚሰጥ ነው። በአሜሪካ የአንድ ግዛት ነዋሪ የነዋሪነት መታወቂያ ወይም የመንጃ ፈቃድ አለው። ከዚህ በተጨማሪ ሶሻል ሴኩሪቲ ቁጥር ይኖረዋል። ሶሻል ሴኩሪቲ ቁጥር በፌዴራል ደረጃ የሚያገለግል ሲሆን በየግዛቱ ደግሞ የመኖሪያ መታወቂያ ይሰጣል ሲሉ አቶ ዮዳሄ ያስረዳሉ። አገልግሎታቸውም የተለያየ በመሆኑ የቀበሌ መታወቂያን መተካት አለመተካት አጀንዳ መሆን የለበትም ብለዋል። አንድን የቀበሌ አገልግሎት ለማግኘት የቀበሌ መታወቂያ አስገዳጅ የሚሆንበት ጊዜ አለ። በዚህ ወቅት ፋይዳ መታወቂያ አገልግሎት አይሰጥም። ለምሳሌ ውልና ማስረጃ ሲኬድ ፋይዳ መለያ ይጠየቃል። ለአንዳንድ አገልግሎቶች ደግሞ ግዴታ የነዋሪነት መታወቂያ ከፋይዳ በተጨማሪ ሊጠየቅ ይችላል ብለዋል። ነገር ግን አስተባባሪው እንደሚሉት ወደፊት ሁለቱን ማስተሳሰር እየተሰራ በመሆኑ ስራው ሲጠናቀቅ እርስ በእርስ ስለሚናበቡ አንዳቸውን በተናጠል መጠየቁ የሚቀር አመልክተዋል። ፋይዳ መታወቂያን አለመውሰድ ይቻላልን? የዲጂታል መታወቂያ አዋጅ ሁሉም ሰው ፋይዳ ማውጣት አስገዳጅ አያደርግም። አገልግሎት ሰጪ ተቋማት ግን ለሚሰጡት አገልግሎት የፋይዳ መታወቂያ እንዲቀርብ ማስገደድ ይችላሉ። እንደ አቶ ዮዳሄ ከሆነ ፋይዳ በግዴታ ካልያዝክ መኖር አትችልም አይደለም። አንዳንድ መሰረታዊ ለሚባሉ አገልግሎቶች ግን መንግስት ለዜጋው ደህንነት፣ ለኢኮኖሚ መሳለጥ፣ ለዲጂታል ኢኮኖሚው ግንባታ እና ለሌሎች ጉዳዮች ዲጂታል መታወቂያ ይጠቀማል ላላቸው ጉዳዮች አስገዳጅ ማድረግ ግን አዋጁ መብት ይሰጣል። ስለዚህም የተለያዩ አገልግሎቶች ከዚሁ መታወቂያ ጋር እየተሳሰሩ የሚሄዱ በመሆናቸው እነዚህን አገልግሎቶች ለማግኘት የሚሻ ሰው ለመታወቂያው የተመዘገበ እና ቁጥር ያለው መሆን ይኖርበታል። በመሆኑም በቀጥታ የፋይዳ መታወቂያን መያዝ የግድ ነው በሚል አስገዳጅ ሁኔታ ባይኖረውም መሰረታዊ አገልግሎቶች ቀስ በቀስ ይህን መታወቂያ ወደ መጠየቅ እያመሩ ከፋይዳ መታወቂያ አስፈላጊነቱ የማያጠያይቅ ሊሆን ይችላል። ለፋይዳ የተመዘገበ ሰው የመታገድ ወይም የሚሰረዝበት አሰራር የለም። ሊደረግ የሚችለው መቆለፍ ወይም ሎክ ማድረግ ነው። ይህም ማለት የግለሰቡ የባዮሜትሪክ መረጃ ሳይሰረዝ ተቆልፎበት እንዲቀመጥ ማድረግ ነው። ይህ ሂደት መረጃዎችን የሚያጠፋ አይደለም። በተመዝጋቢው ፍላጎት ወይም በፍርድ ቤት ትዕዛዝ የዲጂታል መታወቂያው ልዩ ቁጥር ሊቆለፍ ወይም ከስራ ውጪ እንዲሆን ሊደረግ ይችላል። የግላዊ መረጃዎች ጥበቃ ምን ያህል አስተማማኝ ነው? ማንኛውም ተመዝጋቢ ፈቃዱን በግልጽ ሳይሰጥ በዲጂታል መታወቂያ ስርዓት የተመዘገቡ የግል መረጃዎችን መውሰድ፣ ማሰራጨት፣ ማተም፣ መጠቀም፣ መረጃውን መስጠት ወይም ቅጂውን ለሶስተኛ ወገን ወይም አካላት
መስጠት ወይም ይፋ ማድረግ የተከለከለ መሆኑን አዋጁ ደንግጓል። ፋይዳን አስገዳጅ ያደረጉት ተቋማት የትኞቹ ናቸው? አገልግሎታቸውን ከፋይዳ ጋር መታወቂያ ጋር ያስተሳሰሩ ተቋማት ቁጥር እየጨመረ ይገኛል። ከነዚህ መካከል ኢትዮ ቴሌኮም የሚጠቀስ ሲሆን ሌሎች ከ30 በላይ ተቋማት ተመሳሳይ ማድረጋቸውን አቶ ዮዳሄ ገልጸዋል። በርካታ ተቋማት አገልግሎታቸውን ከማስተሳሰራቸው በተጨማሪ አገልግሎት ለመስጠት ፋይዳ መታወቂያን አስገዳጅ ሲያደርጉ የገቢዎች ቲን ቁጥርን ለማውጣት የፋይዳ መታወቂያን መያዝ ቅድመ ሁኔታ ሆኗል። የኢትዮጵያ ብሔራዊ ባንክ በአዲስ አበባ ከተማ የባንክ አገልግሎት ለመክፈት ፋይዳ የዲጂታል መታወቂያ በግዴታ እንዲቀርብ ያደረገ ሲሆን ከ2 ዓመት በኋላ ደግሞ በመላ አገሪቱ የሚገኙ ደንበኞች የትኛውም የባንክ አገልግሎት ለማግኘት የፋይዳ መታወቂያ እንዲይዙ ይገደዳሉ። ከሰኔ 24 2017 ዓ.ም ጀምሮ ይህ አስገዳጅ አሰራር በሀገሪቱ ዋና ዋና ከተሞች ተግባራዊ መሆን ይጀምራል። ከዚያም በሚቀጥለው ዓመት ታህሳስ ወር ደግሞ በመላው አገሪቱ የባንክ አካውንት ለመክፈት የፋይዳ ዲጂታል መታወቂያ መያዝ አስፈላጊ እንደሚሆን ተገልጿል። በዋና ከተማዋ አዲስ አበባ አስተዳደር ስር የሚገኙ በርካታ አገልግሎት ሰጪዎች የፋይናንስ ዲጂታል መታወቂያ በአስገዳጅነት እንደ ቅድመ ሁኔታ እያስቀመጡ ይገኛሉ። በተጨማሪም በርካታ የፋይናንስና ቴሌኮም ተቋማት አገልግሎቶች፣ የተለያዩ የመንግስት አገልግሎቶች፣ ሰነድ ማስመዝገብ እና ማረጋገጥ፣ የትራንስፖርት እና መጓጓዣ እና የማህበራዊ አገልግሎቶችን በፋይዳ መታወቂያ አማካኝነት እንዲያገኙ እየተደረገ ነው። ለሰዓቱ የያዝኩላችሁ ዜናዎች ይህን ይመስሉ ነበሩ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ መረጃ እስክንገናኝ ሰላም ቆዩኝ።